ማርያም አቤት እንዴት ያማረብህ እባክህ። እንዴት ነው ወንድሜ? ተራረክ የኔ መከታ ታላቅ ወንድም መከታ ነው በነገራችን ላይ። ያው እሷ አበባዬ ናት። እንግዲህ በፊትም ትንሽም አይነት ሁኔታ ውስጥ ብታልፊ ከፈጣሪ ቀጥሎ ወንድምሽ አለሁ። በምትፈልጊኝ ሰዓት ትገኛለሁ፣ በማትፈልጊኝም ሰዓት መገኘት የምችልበትን አጋጣሚ ሁሉ እጠቀማለሁ። ስትጎጂ፣ ስትጠቂ ወይም ደግሞ ነገሮች ሲቀየሩ ሲበላሹ ከዚህ በኋላ እንዳለዋት ለማሳወቅ ነው፣ ለመንገር ነው፣ ለመምጣሬን አመሰግናለሁ። አይ ቲንክ ከዚህ በኋላ ባሉት ነገሮች በሙሉ ምንመካከር በተለይ በትዳርሽ ላይ ላሉት ነገሮች በጎንሽ ነኝ። እንድትጎጂ አልፈልግም። እንባ ካይንሽ አይደለም በሐሳብ ደረጃ እንባ የሚለው ነገር እንዲፈጠርብሽ እኔ አልፈልግም። ከዚህ በኋላ ማድረግ ያለብኝን ነገር በሙሉ አደርጋለሁ። እስከ ጥግ ድረስ መሄድ እስከሚጠበቅብኝ ድረስ ሄዳለሁ። ስትጎጂ፣ ስትከፊ፣ ስታዝኝ ማየት አልፈልግም። ሳቅሽን፣ ደስታሽን፣ ጨዋታሽን ግን ዘወትር እናፍቃለሁ። ሁልጊዜ ነው የማየው፣ እከታተላለሁ። ዛሬ ምን አዲስ ነገር አለሁልሽ ለማለት እወዳለሁ። ዛሬ የተገኘሁትም አንዱን አብሮነቴን ማረጋገጫ እንዲሆንልኝ ነው ዛሬ የተገኘሁት። ከዚህ በኋላ ላሉት ጊዜያቶች አብሬሽ እንደመሆን ቃል እገባልሻለሁ። እኔ ድህት በጣም አመሰግናለሁ። ማለት አንዳንድ ጊዜ አይ ቲንክ አለመገኘት ከሚመስለኝ ሰው የላትም ወይም ደግሞ እንደፈለገን እኛ እሷ ላይ መጫወት እንችላለን ለሚሉኝ